አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት አስር 20 ኩሻፕ ይኸውላችሁ፣ እውነት ነው የምናገረው። ኩሻፕ ላይ ጎበዝ ነበር። ጌታን እግዚአብሔርን ነው የምላችሁ። ቢያንስ የሆነ 120 140 ምናምን በአንዴ ዝም ብዬ ወርድ ነበረ። ግን ከተወሰነ ጊዜ በኋላ ስፖርት ምናምን ማቁም ያለው ምናምን ትንሽ በቃ ስራ ላይ ብቻ ምናምን ነው ፎከስ እና ሰውነቴ የምርም ተዳክሟል ማለት ነው። የምርም ለምሳሌ ላይክ ስፖርት መስራት አልወድም። ለመስራት ገና ሳስብ ይደክመኛል። እና ደግሞ ያው ስሰራ ደግሞ ታውቃላችሁ እንግዲህ ስራ ሆናለሁ። እስቲ ለምክንያት ነው ይሄንን አለባበስ የመረጥኩት። በዚህ ዓመት መጨረሻ የት ይደርሳል ይሄ ሉክ ይሄ ነገር የት እናደርሰዋለን? ለምን ለውጡ የሚጀምረው ከራስ አይደለ? ከፊዚካችን ከአይምሮአችን እና ከአስተሳሰባችን ነው የሚጀምረው። ስለዚህ የት እንደሚደርስ ምስክር እንዲሆን ይሄንን አለባበስ የመረጥኩት። አለባበሴ ላይ ኮሜንት ካላችሁ ጻፉልኝ። ሚስተር ቻሌንጅ ነኝ።